ሰላም የጆይ አውቶሞቲቭ ተከታታዮቻችን እንዴት ናችሁ? በዛሬው ፕሮግራማችን ዓለም አቀፍ የትራፊክ መብራትን እንመለከታለን። ዓለም አቀፍ የትራፊክ መብራት በሁለት ይከፈላል። የመጀመሪያው የእግረኛ ማስተላለፊያ መብራት ሲሆን ሁለተኛው ደግሞ የተሽከርካሪ ማስተላለፊያ መብራት ተብሎ በሁለት ይከፈላል ማለት ነው። እነዚህን አብረን እንመለከታለን። አብራችሁን ቆዩ። ወደ መጀመሪያው ስንመጣ ዓለም አቀፍ የትራፊክ መብራት ከምንላቸው መካከል የእግረኛ ማስተላለፊያ መብራትን ስንመለከት የእግረኛ ማስተላለፊያ መብራት በቀለም ብዛታቸው በሁለት ይከፈላሉ። የመጀመሪያው ቀይ ሲበራ ነው። ሁለተኛው ደግሞ አረንጓዴ ሲበራ ነው። ስለዚህ በቀለም ብዛታቸው ሁለት ናቸው ማለት ነው። ቀይና አረንጓዴ ማለት ነው። በዚህ መሰረት የመጀመሪያ ቀይ ሲበራ እግረኞች ዜብራውን ወይንም ደግሞ ለእግረኛ ማስተላለፊያ የተሰመረውን መስመር ሳያልፉ ይቆማሉ ማለት ነው። እግረኞችን የሚያስቆም ነው። ሁለተኛው ደግሞ አረንጓዴ ሲበራ ነው። ሁለተኛው አረንጓዴ ሲበራ ደግሞ እግረኞች በዜብራ ወይንም ደግሞ ለእግረኛ ማስተላለፊያ በተሰመረው መስመር ላይ እንዲያቋርጡ ይፈቀድላቸዋል ማለት ነው። ሁለተኛ የተሽከርካሪ ማስተላለፊያ መብራትን ነው የምንመለከተው። የተሽከርካሪ ማስተላለፊያ መብራትን ስንመለከት የተሽከርካሪ ማስተላለፊያ መብራት በቀለም ብዛታቸው 3 ናቸው። የመጀመሪያው ቀይ ነው፣ ሁለተኛው ቢጫ ነው፣ ሶስተኛው አረንጓዴ ነው። ነገር ግን በቀለም ብዛታቸው 3 ቢሆንም ቀይ፣ ቢጫ፣ አረንጓዴ ቢሆንም ነገር ግን በአበራር ቅደም ተከተላቸው ግን በአራት ይከፈላሉ ማለት ነው። የመጀመሪያው ቀይ ሲበራ ነው። ሁለተኛው ቀይና ቢጫ አብረው ሲበራ ነው። ሶስተኛው አረንጓዴ ሲበራ ነው። አራተኛው ደግሞ ቢጫ ብቻውን ሲበራ ነው ማለት ነው። ስለዚህ በአበራር ቅደም ተከተላቸው አራት የሆኑበት ምክንያት አንድ ላይ ቀይና ቢጫ አብረው ስለሚበሩ ነው ማለት ነው። እሺ እንመልከታቸው እስኪ። ወደ መጀመሪያው ስናልፍ አንደኛ ቀይ ሲበራ። ቀይ ሲበራ ተሽከርካሪዎች ለእግረኛ የተሰመረውን መስመር ሳያልፉ ምን ያደርጋሉ? ይቆማሉ ማለት ነው። ይህንን መስመር ሳያልፉ ይቆማሉ ማለት ነው። ስለዚህ የሚያስቆም መብራት ነው ቀይ መብራት። ሁለተኛው ቀይና ቢጫ ሲበራ ነው። እንግዲህ በጣም በአብዛኛው በሚባል ደረጃ አብዛኛው ሀገሮች ላይ የምንጠቀመው የትራፊክ ላይት ይሄ ነው። አንዳንዶቹ ላይ ዳይሬክት ቢጫ ብቻ ያደርጉታል። ነገር ግን ቀይና ቢጫ ሲበራ በሚለው ነው የምንወስደው የኛን ሀገር ጨምሮ ማለት ነው። ስለዚህ ቀይና ቢጫ ሲበራ አንድ ላይ ቀይና ቢጫ ሲበራ ምንድነው የሚሆነው? በቀዩ ምክንያት ቆመው የነበሩት ለመሄድ ይዘጋጃሉ ማለት ነው። መዘጋጃ መብራት ነው። ስለዚህ ቀይና ቢጫ አብሮ ሲበራ ለመሄድ ይዘጋጃሉ ማለት ነው። ስለዚህ ይህን በማድረግ ጅፍሬን በማውረድ ባላንስ አድርገው ይቆማሉ። ሞተር አጥፍተው ከቆሙ ደግሞ ሞተር ያስነሳሉ ማለት ነው። እና ይህንን በማድረግ ባላንስ አድርገው ለመሄድ ይዘጋጃሉ ማለት ነው። ቀጣይ በሶስተኛ ደረጃ የሚበራው አረንጓዴ መብራት ነው። ሶስተኛ ደረጃ አረንጓዴ መብራት ሲበራ ተሽከርካሪዎች ቆመው የነበሩት እንዲሄዱ ይፈቀድላቸዋል ማለት ነው። ስለዚህ እንዲሄዱ ይፈቀድላቸዋል፣ መሄድ ይጀምራሉ ማለት ነው። አራተኛ ደረጃ ላይ የሚበራው ቢጫ ብቻውን ሲበራ ነው። ቢጫ ብቻውን ሲበራ ሁለት መልእክት አለው። የመጀመሪያው መልእክት ምንድነው? አደባባይ ውስጥ ወይንም ደግሞ መገናኛ ቦታ ውስጥ ገብተው የነበሩ ተሽከርካሪዎች ፈጥነው መንገዱን እንዲወጡ መዘጋጃ ነው። ሌላ ደግሞ ከርቀት ያሉት ወይንም ደግሞ ቢጫ በሚበራበት ጊዜ ምናልባት 5 ሰከንድ አካባቢ ስላለ በዛ በ5 ሰከንድ ውስጥ አደባባዩን ወይንም ደግሞ የእግረኛ ማቋረጫውን ማለፍ ስለማይችሉ ስለዚህ ቀጥሎ ቀይ ስለሚበራ በርቀት ያሉት ተሽከርካሪዎች ለመቆም ይዘጋጃሉ ማለት ነው። ስለዚህ ይህንን ይመስላል ማለት ነው። ቢጫ ሲበራ ሁለት መልእክት አለው። ፈጥነው እንዲወጡና ከርቀት ያሉት ደግሞ ለመቆም እንዲዘጋጁ ያደርጋቸዋል ማለት ነው። ስለዚህ ዓለም አቀፍ የትራፊክ መብራት የምንላቸው እነዚህ ሁለቱ ናቸው ማለት ነው። በተጨማሪም ደግሞ ዓለም አቀፍ የትራፊክ መብራት ከምንለው ውስጥ የሚካተት ልዩ የትራፊክ ማስተላለፊያ መብራት የምንለው አለ። ይሄ ልዩ የትራፊክ ማስተላለፊያ መብራት የምንለው ብዙ ጊዜ በምሽት ወቅትና የትራፊክ መጨናነቅ በማይበዛባቸው አካባቢዎች
ተሽከርካሪዎች ረጅም ሰዓት ካለምንም ምክንያት እንዳይቆሙ የሚረዳ የትራፊክ መብራት ነው ማለት ነው። ለምሳሌ ቅድም እንዳልነው ቀዩ ሲበራ ወደ 60 ሰከንድ አካባቢ ተሽከርካሪ ይቆማል እግረኛ ለማሳለፍ። እዚህ ልዩ በሚባለው የትራፊክ መብራት ግን ብዙ እግረኛ የሚበዛበት ስላልሆነ ወይንም በምሽት ወቅት ስለሆነ ምንም አይነት እግረኛ በሌለበት ተሽከርካሪ ያንን ያክል 60 ደቂቃ ያክል እንዳይቆም የሚረዳ የትራፊክ መብራት ነው እና ይሄ ልዩ የተሽከርካሪ መብራት የምንለው አሁን በሁለት እንከፍለዋለን ማለት ነው። ልዩ የተሽከርካሪ ትራፊክ መብራት በሁለት ይከፈላል። የመጀመሪያው ቀዩ ቦግ እልም ሲል፣ ይሄ ማለት ሳይቋረጥ ሌሊቱን ሙሉ ሊሆን ይችላል። ቀዩ መብራት ቦግልም 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 እያለ ወይንም ብልጭ ድርግም በሚልበት ጊዜ የሚሰራ እና ሁለተኛው ደግሞ ቢጫው ያለምንም ማቋረጥ ሌሊቱን ሙሉ ሊሆን ይችላል፣ ቀንም ሊሆን ይችላል። ትራፊክ መጨናነቅ በሌለበት እግረኛ በሌለበት ቦግልም እያለ ስናገኘው የሚሰራ መብራት ነው። እነዚህን ስንመለከት የመጀመሪያው ቀዩ ቦግልም እያለ ስንደርስ ወይንም ይሄንን ቦግልም እያለ ቀዩ ቦግልም እያለ የደረሰ አሽከርካሪ ምንድነው ማድረግ ያለበት? በመጀመሪያ ፍጥነቱን ይቀንሳል፣ ሁለተኛ ደግሞ ይቆማል፣ ሶስተኛ ግራና ቀኝ ያይና ያልፋል ማለት ነው። ስለዚህ ረጅም ሰዓት አልቆምም ማለት ነው። ሁለተኛው ደግሞ ቢጫው ቦግልም ሲል ወይንም ቢጫው ብልጭ ድርግም ሲል ማለት ነው። እንደዛ ሲሆን ደግሞ የደረሰ አሽከርካሪ ደግሞ ምንድነው የሚያደርግ ያለበት? ፍጥነቱን ይቀንሳል፣ ከዛ በኋላ ግራና ቀኝ ያያል፣ ያልፋል ማለት ነው። ልዩነቱ ምንድነው? ቀዩ ላይ ሲሆን ቀዩ ላይ ይቆማል። ቢጫው ላይ ሲሆን ግን ቢጫው መቆም አይጠበቅበትም። ቀጥታ ፍጥነቱን ቀንሶ ግራ ቀኝ አይቶ ብቻ ማለፍ ነው ማለት ነው። ይሄ ልዩ የተሽከርካሪ ማስተላለፊያ መብራት እንለዋለን ማለት ነው። ለመድገም ያክል ልዩ የተሽከርካሪ ማስተላለፊያ መብራት የትራፊክ መጨናነቅና በሌሊት የሚሰራ መብራት ሲሆን ተሽከርካሪዎች ረጅም ሰዓት እንዳይቆሙ የሚያደርግ ነው። በሁለት እንከፍለዋለን። የመጀመሪያው ቀዩ ቦግልም ሲል ነው። ሁለተኛ ቢጫው ቦግልም ሲል ነው። ስለዚህ ቀዩ ቦግልም ሲል የደረሰ አሽከርካሪ ፍጥነቱን በመቀነስ በመቆም ግራ ቀኝ በማየት ማለፍ ይችላል ማለት ነው። ቢጫው ቦግልም ሲል የደረሰ አሽከርካሪ ደግሞ ፍጥነቱን በመቀነስ ግራ ቀኝ በማየት ማለፍ ይችላል ማለት ነው። ስለዚህ ልዩነቱ የመቆም ነው ማለት ነው። ይህንን ይመስላል የዛሬው ፕሮግራም እንግዲህ ተመልካቾቻችን፣ አድማጮቻችን። ስለዚህ በሌላ ፕሮግራም እስከምንመለስ ሰላም ሁኑልኝ። ሰላማችሁ ይብዛ።